አረ ግራፊክስ ዲዛይነሮች የፖለቲካ ፓርቲዎችን አንድ በሏቸው። ሰሞኑን ምርጫ ቦርድ አዲስ የተመዘገቡ ፓርቲዎችን የፌስቡክ ገጹ ላይ ይፋ እያደረገ ነውና እስቲ ግቡና ሎጎዋቸውን ተመልከቱ። አይሰቀጥም? ለምን ዝም ትላላችሁ ታዲያ? እናንተን ጭምር ሊመሩ እኮ ነው ፓርቲው ነው የተደራጁት ማለት ነው። ስለዚህ አስተያየት የመስጠት ግዴታ አለባችሁ። ፓርቲዎቹ ራሳችሁ ግን ምን እየሆናችሁ ነው? እውነት ይሄ በጣም ተራ ነገር ነው። ለምን በዚህ ራሳችሁን ታስፎግራላችሁ? ምን ጉድ የመጣበት ዘንድሮ። ከትሪሊየን ስንዜሮ አለው ትሪሊየን ብራም ሰብ ራፕ የማድረግ ችሎታ እንዳለኝ የተረዳሁት በመጀመሪያ በብላክ ኖት የቮሊዩም 1 አልበም ኤሊጅ ሚካኤል ማለት ነውና ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየ ነው። ተመልሰን መጥተናል። ሀያዎቹ ሰዎች ሀያዎቻ ናቸው። አልጨመሩም አልቀነሱም ብቻ ትላለህ። ወደ እናት ሀገር ኤርትራ አስመራ እንሄዳለን እንጓዛለን። ምንድነው የሚሉት? ቲክቶክ የተሸጠ ነው ይታያል። ኤርትራ ጋር በጣም እንቸኩተው ከኢንተርኔት አገልግሎት ጋር እንግዳ በሆነችው ኤርትራ የቲክቶክ ቪዲዮዎች እየተሸጡ መሆኑ ተሰማም። ለአንድ የቲክቶክ ቪዲዮም 47 ናቅፋ ተመን ወጥቶለታል ተብሏል። እንደ አቶ የማነ ገብረ መስቀል ያሉ የገዢው አባላት በስተቀር በዛች ሀገር የኢንተርኔት አቅርቦት የለም። ዳታ ፖርታል የተሰኘው ድረገጽ ላይ አቶ የማነ የገዢው ፓርቲ አባል የሆኑ ሰውዬው ናቸው። እነሱ የገዢው ሲባል ጀስ ዋና አከፋፋይ ገዝቶ የዋና አከፋፋዩ ወርሴለር አይነት ነገር። አይ ኢንተርኔት የለም ግን ይሻላል እንደዛ። ስለ ሀገሩ አሁን ከልኩላቸው ነው ዳታ ጀስ ምንም እንዳዩ ሃሽታግ እንዳላቸው ግን ያውቃሉ ነው ሰዎች። ሃሽታግ ኤርትራ ቲክቶክ አይደለም ኖ ስለ አሁን መሸጥ የጀመሩት እኮ እዛ ሀገር ኢንተርኔት ስለማይፈቀድ ነው። ይመጣል ደግሞ አለው መሰለኛ ካታጎሪ ነው ምን ገበያው ላይ መረጃ እንደሚያመላክተው ካታጎሪ ጀስት ፈን ምናምን ብቻ ነው። በኤርትራ ውስጥ ኢንተርኔት የሚጠቀሙ ሰዎች 50 ሺህ ገደማ ብቻ ናቸው። 4 ሚሊዮን ከሚደርሰው የኤርትራ ሕዝብ ውስጥ የፌስቡክ አካውንት ያላቸው ዜጎች ደግሞ 19 ሺህ ናቸው። አገዛዙ ጥብቅ ቁጥጥር በሚያደርግባቸው ጥቂት የኢንተርኔት ካፌዎች በኩል እጅግ ዘገምተኛ የሆነ የኢንተርኔት አቅርቦት ያለ ሲሆን እነዚህ የኢንተርኔት ካፌዎችን በዩቲዩብ እና በቲክቶክ የሚለቀቁ መረጃዎችና የመዝናኛ ስርጭቶችን በችርቻሮ እየሸጡ ነው ተብሏል። የሀበሻ ቲክቶክ 47 ናቅፋ፣ አስቂ ቲክቶክ 26 ናቅፋም፣ የኳስ ቲክቶክ 10 ናቅፋም፣ ዋው ቲክቶክ 30 ናቅፋ ዋጋ ተተምኖላቸዋል። አሁን ለምሳሌ 30 ሰከንድ ዋናት 10 ናቅፋ አሁን የኳስ አንድ ጎል ብታይ እንትን ኤዲት ምናምን ረዘም ያለ ደጅ ነው አይደለ? ከገዛ ይቀርም ተጠራ አይደለም ግን አይ ስለ መሸጡን እሺቱ መሸጡ እንደ ፊልም ድሮኛ ፊልም በፍላሽ እያስጫና ነበር እኮ። ግን ፊልም ነው እኮ እነሱን አሁን የቲክቶክ ቪዲዮ ነው ስለ ላይክ ታይምን ዌስት ለማድረግ ራሱ የሆነ ያህል ገንዘብ ስፔንድ ማድረግ አለ። እንድሰራም ግን አያደርግም። ምክንያቱም ሌላ ስራ እንዳሰራ ምን ሰራለህ? ሌላ ስራ በቃ ሌላም ነገር ስለ የሆነ ኢንተርኔት ነክ ነገር አሰራም ኢንተርኔት ነክ በቃ ስለዚህ ዘሞር የለም ኦንላይን ምናምን ወር ካለውና ማየት አትችልም እኮ ቲክቶክ ራሱ። ዳታው ደግሞ ዘገምተኛ ካፌዎች ላይ ካለ ዘገምተኛ ነው። ካፌ ኢንተርኔት ካፌዎች ላይ ያለ እሱም ዘገምተኛ ነው። ቴሌግራም ላይ አንድ ፎቶ ትከፍታለህ። የለም ቴሌግራም መሰለኝ ያየ ዊኪፒዲያ የለም ቴሌግራም እነሱ እኔ እንጃ አይመስለኝም የሚኖር። ለምን ቴሌግራም ሲጀመርኩ ብዙ ሀገር እንትን ይሏል። ምን ለነገሩ ኤርትራ ግን እንትን ይላል። አሁን ለምሳሌ እኛ ጋር ከባህል ያፈነገጡ ነገሮች ከፖስትክና ምትምትል ኮንት ታሰራለህ ወይም መንግስትን ከተቸ ምናምን ታሰራለህ። ግን መጃጃል ይቻላል። ሌላም ነገር ነው እነሱ ጋር እኮ ጀስት አይቻልም። ይሄኔ እንትና መጠቀም ስላላወቀው ይሄ እንደዚህ ነው ያልከኝ እንደዚህ ያለ በቃ ይሄ ነገር ያሰጋኛል። ያሳያል ዝባ የሚመቸኝ የኢሌክሽን ቪዲዮ ነው ይዟል። ቢቢሲ ነው ምናምን አላየሁት። ስለ ኢሌክሽን ሊጠይቁት ምናምን ነገር ላይ መቼ ነው ምናምን ነገር ይባል። ዋት ኢሌክሽን 2 ወር እኮ ነው የቀረው። When are elections going to be held in Eritrea? There were elections scheduled for 2001. They didn't take place. When is that going to happen? What elections? What election? እንደዚህ ስለሚሆን ይሻላል እሱ
ዩቲዩብና በሌሎች የኢንተርኔት አቅርቦት ላይ የሚገኙ ፊልሞች ደግሞ ከ20 እስከ 40 ናቅፋ እየተሸጡ መሆኑን ሰምተናል። ስደተኛ ኤርትራውያን በኢትዮጵያና በሌሎችም ሀገራት ውስጥ ሆነው የሚሰሯቸው በኢንተርኔት ላይ የሚያጋሯቸው ፊልሞችም ከድረገጽ ላይ ወርደው ይሸጣሉ። በዚህም በአዲስ አበባ ሆነው ኤርትራውያን ከሰሯቸው ፊልሞች መካከል መስገደል የተባለው ፊልም በ23 ናቅፋ ይሸጣል። በኤርትራ ምድር የኢትዮጵያ ባህልና ታሪክ የሚንጸባረቁበት እነሱ ናቸው እንደዚህ ፒያሳ አድዋ አደባባይ የደነሱ ኤክስፖርት የሀያዎቹን እንስራና የናቅፋ ምሽት እንስራና ወደ ፊልሙ ይመጣል። እንዲህ ግን በጣም ከባድ ነገር ነው። ጥበብ ስራ የማይሰራጭ ሲሆን እስከ 2010 ዓ.ም በነበረው ጊዜም በአማርኛ የሚናገር ሰውና አማርኛ ዘፈን የሚያዳምጥ ኤርትራዊ በሻቢያ ሲቀጣ ነበር። ይህንን አሰራር ከቅርብ ጊዜያት ወዲህ እየተወ እንደመጣ የሚታወቅ ሲሆን በትግራይ ክልል ውስጥ ኢትዮጵያውያንን ሰርተው በኢንተርኔት ያሰራጯቸው ፊልሞችንም በኤርትራ ኢንተርኔት ካፌዎች ውስጥ ሲሸጡ ይገኛሉ። በዚህም ጊዜ ለኩሉ የተሰኘው ተከታታይ ፊልም በአንድ ኤፒሶድ በ20 ናቅፋ እየተሸጠ ነው። አንተ ሌላ ሀገር እኮ ማለት ነው ዜና ምናምን ስትሰማ የድፍድፍ ነዳጅ ዋጋ እንደዚህ የተሸጠ ነው ምናምን ይባላል። የወርቅ ዋጋ በዚህ ወጣ በዚህ ወረደ ምናምን። እዚህ የቲክቶክ ቪዲዮ አዎ በስማ ያዝናኝ እንትን ዘንድሮ ጨምሯል። ዓለም ዋንጫ ሲሆን ይጨምራል። ያበሻ ቲክቶክ ብራ አስቡሽ አሁን የነበላቸው ምናምን ስታይ ከፍለ አረ በስማ ህመም ነው እንበረከክ ነበር። አንድ ቪዲዮ ጨርሼ ተንበርክኬ ነበር። ስለ የምትወደውን ቲክቶከር ሰብተህ እኮ የእንትናን ቲክቶክ 10 ጫንልኝ ደግሞ የሰከንዶች ጨዋታ እኮ ነው ቲክቶክ የሚያስቅ ፓርት ሰከንድ የሆነ ቪዲዮዎቹ በሰከንድ ናቸው አብዛኞቹ። ከዛ በዛ ሲባል አንድ ደቂቃ ከስንት አንዱ ነው። ከዛ ግን እንትን የሆነ ስትሪመር ሄዶ አይተሃል? ተማሪዎቹን አናይጠቃቸው እንግሊዝኛቸው ምናምን ፍሉዌንት አዲስ እንግሊዝኛ የሚያወሩ አክቹሊ እንዲህ ምን ሊሆን ይችላል? ግን የዛ ሀገር ሰው ኮሚኒኬት በቃ መጽሐፍ ማንበብ ምን ላይ ነው ርዕስ የምታወራው? ምን ርዕስ አያት እርግቧን የቅድሟን እንትን የወረወረው ድንጋይ ያ ምንም እንትን የላቸውም። ኢንፍራስትራክቸር ያን ጣሊያን የነበረው ነው። የድሮ ነው። ይሄን ቪዲዮ ራሱ ይሄን ቪዲዮ ደግሞ حجي رايو 15 خليت اقر نخحل ترافيك لايت ياسمرق والله اقر لك زيرو الى خالق قيح مس ولع دما اقر دو كبلي ما كاين كحلفان كابز حق كتاچ ያለው አንብበሃል? The traffic light will draw a lot of local tourists በኢየሱስ ስም ይሄ ደግሞ ይጎበኙታል። እንደምጽሐዩት በጣም ፀሐይማ የሆነ ትራፊክ ላይት ቀን ይሁን ማታ ማትለዩት አቡነ አረጋዊ ነስቲና እንደስቲ አቡነ አረጋዊ አላመጣው ምን ይመስላል? ይገዛ ትርጉም በነው የምርጫ ምንድን ነበር? ቆይ ደግሞ አንድ ራት እንዴ አንድ እኮ ናት። ባለ 3 ፌስ ቆይ ባለ 3 ስለ እንደ አረንጓዴ ያላት ቢጫ ያላት በስማት እሱንም አልቀየሩትም እንደ ከኢትዮጵያ ጋር እኔ ደግሞ ስለ የፈረውት አረንጓዴውን ሌላ ቀን አስመርቀው በተለያየ ቀን አለማስመረቃቸው ይከብዳል። ግን አሁን ይሄንን ስታስበው ግን የምር አንዳንዴ ክሬዲት መስጠት የለብንም ለማለት እና ቢጭ አብሶ ከቦሌ መንገድ በኋላ ኧረ በስመ አብ ይኩም ነገር በስሱ ምክንያቱ አጋርና ሐለፈ ሆሎ መኪና ተሐሊፉ ካሜራው ላይ ብላዕሊ ካሜራ ይሕዘካ انا خمزي حلفكن كمزبا ما نالف እያንዳንዱ ነገር ካሜራ ሒዛትካዩ ናይ በሐቅ ማዕረኽ እንደይ ምዕባላ አታአታቲና ለና انا በዛ ካሜራ ተገሪመ ደሎ ኦ ማይ ጋድ መኪና ተአሊፉ ካሜራ ተሰቂሉ ጥፋትና ከሆኑ ተሰቂሉ ለምን ይመስላል እስካሁን ትራፊክ ይላችሁ? ዝም ብዬ ሳስበው ለምን መኪና አልነበረም? ብዙ መኪና የለም። አስመራ ብዙ መኪና የለም። ግን ስቲል ያስፈልጋል እኮ አንተ ምን ያደርጋል? 67 መኪኖች አንድ መንገድ ላይ ትራፊክ ላይ እኮ ትራፊክ ሲኖር ነው መታየት ይችላል ብለህ ነው? እንዲያይተ አንተ ተአሊፉ ወይስ ተአሊፉ ወይስ ተአሊፉ ይወላችሁ አሪፍ ነው። አብዱላችሁ አታዩትም? ግን ቪዲዮ እቺ ፍሪክ ደግሞ ትለያለች። የኢሶዴፓ ፓርቲ የሐረር ምን ፓርቲ? ኢሶዴፓ ምንድን ነው? ምናምን አላውቅም። ኢትዮጵያ አንድ ዲፓርትመንት ኦፍ እሺ ብቻ ኢሶዴፓ። ይሄ ሰውዬ ምን እያለ ነው ጋይስ? እስኪ ቪዲዮውን ይዩትና ኮመንት አብረን እናነባለን።
ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። በሁሉም ወረዳ በሐረር የሚገኙ በሁሉም ወረዳ የሚገኙ ቀበሌ ቤቶች ካርታቸውን ይዘው ንብረት አፍርተው ሸጠው ለውጠው በባንክ ማስይዘው ገንዘብ እንዲበደሩ ህይወታቸውን እንዲቀይሩ እናስችላለን። ሸንኮ ኦርጂኔላ አቦከር ሀኪም ገበሬ ማህበሩ በሙሉ ይህን ተጠቃሚ ይሆናል። ኢሶዴፓ ይህንን ያደርጋል። ቃል ተግባር። መቼም አንዴ ሞቻለሁ አይገርምም ብለህ ነው። ኮሜንት ትደበራለህ። ሰውዬው እንዴት አየው? መጀመሪያ እንዴ ካፕቴን ፊሊፕስ የሚገርም ሎከት ሚ አሁን ካፕቴን አብይ እንደዛ ሲለው እኮ አብይ የምር እንትን ተመርጦና ሉካት ሚ ሾ ሉካት ሚ I'm the captain. Look at me, sure. Look at me, sure. I'm the captain now. ነው ስማ፣ ይሄ ግን ለሞቃዲሾ ቢወዳደር አይሻልም? ላይቀርም ለነሱ ይቀርብ ነበረ፣ ግን እኔ እንጃ። ኮሜንቱ ምንድነው የሚሉት? መቼም አንዴ ሞቻለሁ ብለህ ነው። ምርጫው እስኪደርስ ፕላምፕሌት ብላሽ። ፕላምፕሌት አይደለም ፕሮቲን ሼክ ምናምን። እሺ ይሄ ምልክቱ ከሆነ ሰውየው የታለ? ይሄ ከልጅ ማይክ ዲስ ይሻላል። አረባ ዲስ ነው ያደረገው። በቃ የታለ እንትኑ ገደለው። በዚህ አይንክ የኔን ካርታ ለጎረቤት ነው የምትሰጠው? እንጃ አይደለም፣ ኖርማል ነው። ትንሽ ስታንድ አውት ስለሚያደርግ ለጎረቤት ለተወሰኑ እንትኖች። አንተ ዛሬ ግን ፖለቲካ ለና አንተ ልታስከፍድር ነው። ሴት አብ ነው እንዴ? ግድ እኮ ነው። የሚመጣው ቪዲዮ በጠቅላላ እኮ ስለ የደረደርከው እንዴ ፖለቲካ ካላየ ምን ምርጫ ደርሷል። በዛ ላይ ሞቲቬት እያደረገ እኔ አይደለሁም የምወዳደረው። አትመርጥም እንዴ? እመርጣለሁ ግን አልወዳደርም። ሞቲቬሽን አስመሰልኩ። ማንን ነው የምመርጠው? ለእኛና ለሀዮች ተመልካቾቻችን ፕራይቬሲ የፖለቲካ ፓርቲዎችን አንድ በሏቸው። ሰሞኑን ምርጫ ቦርድ አዲስ የተመዘገቡ ፓርቲዎችን የፌስቡክ ገጹ ላይ ይፋ እያደረገ ነውና እስቲ ግቡና ሎጎዋቸውን ተመልከቱ። ሲዳማ ናሽናል ዲሞክራሲያዊ ፓርቲ ኢሉሚናቲ ናቸው ማለት በአፉ ሚትን አድርገው የሚራጡ ወይ ትመርጣለህ? አዎ አቁም። የደንጣ ህዝብ ዲሞክራሲያዊ ለፍትህ ፓርቲ። የደንጣ ህዝብ ግን እንዴት ነው ታውቃለህ? ደንጣ ነው። ደንጣ ብለህ እንትኑ አለ ኮንታ ኖርዝ አይ ነው ደንጣ። የደንጣ ህዝብ እንጃ ሰሜን ይመስላል ስሙ ያጣ ስላለው አላማጣ ደንጣ ምናምን ሌላ የለም እኮ። ማን ነው የሚሰራላችሁ ግን ግራፊክስ እንትኑ? የምር ኤአይ ተጠቀሙ? ምሩቅ ነው የአይቲ ምሩቅ ሰው። የአይቲ ምሩቅ ይሄማ እንትን ነው የሆነ ኢንተርኔት ካፌ ምናምን ወርድ ላይ ምናምን ይሰራላችሁ። ደቅ እንዴ አትየውም እንዴ? ሁለት ፈረስና ፈረስ የሆነ ስንዴ ዲኬት አረጋው ፍሊፕ አረጋው። በቃ ይሄ ደግሞ የደንጣ ህዝብ ዲሞክራሲያዊ ንቅናቄ። ይሄ ደግሞ እዛው እንትን ነው ደርቢ ነው እዛው ደንጣ ውስጥ። ግን የሚገርመኝ አሁን ሁሌ እኔ ጥያቄ የሆነው ነገር እንዴት ነው እንደዚህ የእንትን ህዝብ ንቅናቄ ሆኖ ከዛ ምን ኢትዮጵያን ነው ለመምራት መሰለኝ። በጣም ጎበዞች ናቸው። የእንትን ህዝብ ምናምን ብለው የሆነ ህዝብ ብለው ወክለው ሄደ። ያው እዛው እንትናችሁ መጀመሪያ ማሸነፍ አለባቸው እና መሰለኝ እና የፈለገ ነገር ቢሆን እኮ የእንትን ኢትዮጵያ እንደነገሩ አይመረጥም። ዝም ብሎ ልጅ ማይክ ማነች ተከስተሽ ልጅ ማይክ ይልሻል። ልጅ ማይክ አልበም አውጥታለች ሰሞኑን። ከዛ ሰው ሁሉ ወርዶበታል። እኔ አንድ ሙዚቃ ትዝ ይለኛል፣ ግን እንዴት ነው መጥፎ እንደነበር ትዝ ይለኛል። አንዱን ብቻ ሰምተው ሰው ሁሉ ወርዶበታል። ፍሎ አንድ አይነት ግን ማለት ነው። አንዳንድ የምር እኔ የሚያናንደኝ ነገር ማለት ነው አለስ ስማ የሆነ የምትደግፈው አለ የሆነ የምትደግፈው ምናምን ሰው ስለ ላይ የእንትን አፋኖች እኔ ይመቸኛል ልጅ ማይክ። አንዳንዴ ግን ሲሳሳት ተሳስቷል ማለት የለብህም ወይ? ፈኛ ሀገር ሰው እንዴት አሁን የደገፈው አለ እንዴ? ያማሃል የሚሞቱለት ሰዎች አሉ። ምን እንዲህ እኮ ጸዴ ነው ምናምን እኮ እንደ ሰው ነው ጸዴ። እንደ ዘፈኖቹም አሪፍ ነው ያበደ አልበም ነው የሚል አለ። ኧረ አይመጣውም። ውሸት ነው።
የምር ከገለልተኛ ፓርቲ ሆነን ስናየው ራሱ በጣም አንቺ ሰው ፖለቲካ ላይ አጠራ ሂፓፕን እዚህ ሀገር ማን ጀመረው የሚለው ነው። እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኝም። እኔ አልጀመርኩም አላልኩም ነው የሚለው። እኔ ስል የሰማኝ አይመስለኝም ማለት እኔ ብዬ አላቅም ነው ያለው። ኦኬ እሺ አንተ ነህ መሰለኝ እንትን ያልከው። እቺ ደግሞ ኤቪደንስ ነች። ይሄ ኮካ ምናምን ነገር በፊት እንትን ሲል ነሳሚዳን ምናምን አወኩት ቃና ላይ ምናምን የኮካ እሱ ነው የሱ እንትን ላይ ነው። በ13 ዓመት እኔ የጀመርኩት እኮ እሱ የራሱን እያወራ ቢሆንስ ጀስት ራፕ ማለት እሱ 13 ዓመት እየነበረ አልነበረም እኮ ሂፓፕ እንደሚለው ከሆነ ስለ 13 ዓመት እኔ ጀመርኩት። ስማው እሺ ምን እንደሚል እሺ እኛ ሀገር ነው የምልህ when I was 13 years old. But hip hop just not really serious. Actually, I'm the first Ethiopian rapper. What? Bro, what are you talking about, man? ምን እንደሚታወቃለህ ይገር ይሄንን ነበር ነው ያልኩት። ምን አዲስ አበባ እሱ ምን እንደሚመስል ታውቃለህ? የምር ምንም ሳይጋነን ማለት ነው። የሉና እንትን ነበር ይመስለኝ ሪሚክስ። አዎ ይመስላል፣ ሪሚክስ ይመስላል። ምን አስቡ ማይክ ወዴት ከዛ ደግሞ እንትን ሰርቋል እያሉ ነው። አዎ ቢቶቹን ሰርቋል። አስተውዳሽ ስንቶቻችንን ዜማ የሚለው የልጅ ሚካኤል ዘፈን ለዛውም ዲስትራኩ ተሰርቆ እንደሆነ የምናውቀው ቢቱ ስንቶቻችንን አዲስ ዘፈን አልሰማም። ዜማ የሚለው የደከመ ዲስ ማለት ነው። የሆነ እንትኖች ድብድብ እና ተበዳያችን ደግሞ እቺ ናት። ሀበሻ አይደለም እንደውም ሀበሻ ይመስላል ልጁ አሜሪካዊ ዘፋኝ ነው መሰለኝ። ያውና ርዕሱን ገብታችሁ ቼክ ማድረግ ትችላላችሁ። ከአንድ ዓመት በፊት ነው የወጣው። Word for word, bar for bar ብሏል እንትና። Word for word, bar for bar. ከአንድ ዓመት በፊት ነው የወጣው። ጭራሽ ከአንድ ዓመት ግን 600 ነው ምናምን ቪው ነው የታየባቸው። ከዛ እሱ አይደለም እኮ ስለ ምንድነው ሳምፕሊንግ ነው ወይም ደግሞ ገስቶት ነው ምናምን ማለት ትችላለህ። ከዛ ልክ ይሄንን ጭዌ ማንሳት ይጀምሩ ሰዎች ያኛው ቪዲዮ ጠፋ። አሁን ሄደ ቼክ ብታረጋው የለም። ኦኬ ይሄኛው እንትን የለም እቺ ትንሽ ቪው ታየላቸው እንትን ቪዲዮ የለም። ዘፈራባክ እና ስለዚህ ምንድነው ሰርቆት ነው። Fuck nigga, I stole that shit. ሙራጃ ተቀናቃኝ መጥቷል። ሌላ ደግሞ የሂፕ ሆፕ ነው ላይ ሙሌ ሙራጃ አሁን እሷ ናት። በቃ ገባሽ በማለት ሰማማ ሴቪየር ሰማማ ይሄ ምንድነው ስሙ ሰዎች በቃ ዲሲፕሊን የሆኑ ሰዎች ላይ የሆነ መሳቅ ወይም ደግሞ የሆነ እንትን ማለት ምናምን አለ። እንትና እኮ ሂውመሩ ዳርክ ነው ምናምን የሆነ ጸዴ ነገር ነው። ስለ ዳርክ ሂውመር እኮ ያለው ሰው አለ። ግን አሁን ሁሉም ሰው በቃ እኔ ሂውመሪ ዳርክ ነው። በነገራችን ላይ አሁን ሙሌ ሙራጃ አይነ ስውራ ነው። ማየት የተሳነው ግን እኔ አላቅም ነው። እኔ የምር አላቅም ነበር ምን እንደዚህ ማየት የተሳነው እንደሆነ አላቅም ነው። ሰው ግን በጣም ሙሉ ያዘ ገብቷል። ስለ የሆነ አሁን ለምሳሌ እናሁም የሆነ እንደዚህ አይነት ነገሮች ላይ የሆነ መሳቁ የሆነ ደስ የሚል ነገር ነው አይነት እንትን ስታንዳርድ ላይ መጣ ነው። የሆነ ሂውመሩ ዳርክ ነውና ወፍ እኔ ተመችቶኛል። ሙሉ ምን አለው ያ ሚሊየን አሄሄ ሄ ሀ ብንስቲል ያ ቢሊየን ዳቦ ነው ከትሬ ለየን ባርኮ ነው እዚህ ጋር ዳቦ ነው ከትሬ ለየን እንጀራ ቢሆን ኖሮ በትሪ ትበላ ነበር። ዳቦ ግን ሳንድዊች ነው። በቃ ትሪ ያስፈልገው አንቺ ይሰጥሻል እዛ ጋር ዳቦ ነው ከትሬ ለየን ወይኔ ስንዜሮ አለው ትሪሊየን ብራም ሰብ የሀብት የገንዘብ ጥማት ክስረት የኪስ ቁርጥማት ሰውን ይዞት በጠና አስቀመጠው ስም ያስጠና ባሰበት ከድሮ ዛሬ አንሶ የኔ ምንዛሬ በፍጥነት የጊዜው መናር ብሬን ቀደመው ዶላር ኤክስቼንጅ ራሱ ፎሬክስ ኤዲተር ነው። በቃ እዚህ ጋር ያስፈልገው
የምር የእንትን ፕሮዲሰር ምናምን አሪፍ ቢት ወይ ደግሞ ሙሌ ብራጃ ምን እሺ አኔ ተመችቶኛል። ልጅ ማይክ ራሱ አድርጎታል። ምን ሰረቅ ብራየን የሀብት የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠና አስቀመጠው ስም ሰጠና ባስበት ከድሩ ዛሬ አንሶ የኔ ምን ዛሬ በፍጥነት ጊዜው መናር ብሬን ቀደመው ዶላር ከሚየብሰው አንድ ልብስ አስበጅቶ 100 ኪስ ድንገት ስሉ ተቀዶ ሁሉም ሆነበት ባዶ ቢሰጥ ኖሮ ላነሰው ነበር መርፌ ሚያው ሰው ለኔስ የለኝ ከፋይ ከማን ኪስ ልከራይ ምን አለው ያ ሚሊየን ምን ብነስ ያ ቢሊየን ብርንራ ዳቦ ነው ከትርየን ስማኝ አንተ ስንቴራለው ትሪለን ብረራሪ አይደለም እኔ የምር ተመችቶኛል። ይሄ እንትሩ ምንድነው ዘፈን ግጥም እንትኑ አካሄዱ ግጥም ምናምን ነገር ዶላር ቀደመው ብሬን ማን ጸዴ ጉድ በላለ 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየ ስቶሪ ታይም ይልሻል። አሁን ደግሞ በወንድ ተጀምሮልሻል። 2 ሽምግልና ለአንድ ሴት ፍናነች እንዴ ማን ነው እኮ ጀስት ባዲዝ የሚሆነው ለሷ ብቻ ስለ እንደ ዓለም ዋንጫ በማጣሪያ ምን አልፈው 2 ቀርተው እንደ ሙባፔ መጨረሻ ላይ ይወሰናል። ተደግሶ ይወሰናል። እስቲ ምን ተፈጠረው? ጉድ በላለ 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየ ነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናውቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋር ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። በሚቀጥለው ቪዲዮ ጠብቁኝ። አባቶቻችን ሲያወሩ ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡ። ለማንስ ይሰጣል? መጀመሪያ ምግብ ሲበላ ለነበረው ወይስ ሰዎች ደግሞ ሌክጀሪ መኪና አሰልፈው ለመጡት? በቃ ሌክጀሪ ነው ያለው። እንዴት ሌክጀሪ ካለማ ሌክጀሪ ዘግይተውም የመጡት ለዛ ጀስት ስራ ላይ ግን ምን ይመስልሃል? አሁን ለምሳሌ ሽምግልና ዘመን ላይ ሰው ይታልቅማ ከባድ እኮ ነው። አይ አክቹሊ አይቼዋለሁ ቀጣዩን ቪዲዮ። ምንድነው ልጅቷ ተጠየቀች ሲሏት አይ በባህል በወጉ መሰረት ያው ሁለቱም ማስፈቅደው ቤተሰቦቼ መርጠውልኝ ምክንያቱም እኔ መለየት አልቻልኩም እና ቤተሰቦቼ ምናምን አይነት ኪዝ የማርያም ነው። እሺ ከዛ እነዛም ተስተናገዱ ገቡ ተጠየቁ ምናምን ጥያቄ እሱን አላውቅም ግን እንደዛ አለች እሱ። ማን ነው በጣም ደፋር ሴት ቤቲ ነች። በጣም ደፋር ቤቲ እንደዛ አይደፍሩም። ቤቲ እንደዛ አይደፍሩ። አንተ እንዴ በጣም የሚገርም ነገር እኮ ግን ለማንዩን ለማን ኦኬ መለየት ስላቃተኝ እና አትነግራቸው። እነሱስ ግን እንዴት ነው አሁን ወንዶቹ ይቀበሉታል? ይሄን ነገር ደግሞ ቅርብ ጓደኛሞች። ኧረ በጣም ሬድ ፍላግ ነው። ወንዶቹ ጓደኛሞች ሬድ ፍላግ ብቻ አይደለም ሬድ ምንድነው ካርፔት ሬድ ረመስማሚ ይከባል። ሬድ ቲሸርት ሁሉም ነገር ሬድ ነው። እንትን ሬድ ሬት ቀይ ሽብር አይመጣውም። ይሄ የምር አይመጣውም። አዎ ምንድነው አግብተህ ለነገሩ ግን ስትለው የኔ ማሸነፍ ስሜት ይሰማል። አይሰማም ይጨንቃል። ምንድነው የሚጨንቀው? እኔ ሐሳቤ ነው የሚቀየረው እዛው ሐሳቤ የሚቀየረው እንዴ ነው የመጡት ሼባዎቹ ምናምን። ግን እንዴት ሁለቱን ራሱ አሁን ብዙ ጥያቄ ነው ያለው። ሁለቱ አያውቁም። እኔ እኮ እሱ እኮ ነው ግራ ይገባል። እንደዛ ከሆነ ያው ቤስት ፍሬንድ ይተዋወቃል። ያ ጀለሰው ነው እንዴት ነው? አዎ እንዴ እኔ ያው የጓደኛህን እኮ ትሄዳለህ አይደል እንዴ? ይሄ ካራማራ ምናምን ጦርነት እኮ ነው እንዴ? አዎ ይሄ ነገር ፋብሪኬት የሆነ ስቶሪ ነው። ሁለቱም የሚቀራረቡ ጓደኞች ናቸው እና አንዱ ሽምግልና ላይ ኖር አላሰብኩትም። የምር ጭንቅላትን ተጠቀም። የምር ሳክስ ነው ይመስላል። ከሆነ ግን ደግሞ ይከብዳል። አዎ ከባዲቲ ማን ሰብ